ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? የታሪክ ማስታወሻ በተሰኘው አዲሱ የዩቲዩብ ቻናላችን ላይ ዛሬም እንደተለመደው ወደ ኋላ ተጉዘን አስደናቂና ሚስጥራዊ የሆኑ ታሪካዊ አሻራዎችን ላካፍላችሁ መጥቻለሁ። ተከታተሉኝ። ዓለማችን ገና ያልተፈቱ ብዙ ሚስጥሮችን በጉያዋ ይዛለች። ከነዚህም መካከል ትልቁ ሚስጥር ከእግራችን በታች ሳይሆን በውቅያኖሶች በጥልቅ ጨለማ ውስጥ ተቀብሮ ይገኛሉ። ለ2000 ዓመታት ያህል እንደ ተረት ተረት ብቻ ትታወስ የነበረችውና ድንገት ከምድር ገጽ የጠፋችው ያቺ ከተማ በአሁን ሰዓት ተገኝታለች። ዛሬ በባህር ስር ስለተገኘችው አስደናቂ ከተማ ስለ ራኪዮ ሚስጥር እንነጋገራለን። ዝግጁ ከሆናችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከክርስቶስ ልደት በፊት በ8ኛው ክፍለ ዘመን ሄራክሊዮን የግብፅ ትልቋና ብቸኛዋ የንግድ ማዕከል ነበረች። ግዙፍ መርከቦች ከዓለም ዙሪያ የሚመጡባት ነበረ። በወርቅና በሀብትም የናጠጠች ድንቅ ከተማ ነበረች። ከተማዋም በንግድ ብቻ ሳይሆን በሃይማኖትም ስፍራዎች ትታወቅ ነበረ። ነገር ግን በ8ኛው ክፍለ ዘመን አካባቢ ከክርስቶስ ልደት በኋላ ተፈጥሮ ቁጣዋን አዘነበችባት። ድንገተኛ የመሬት መንቀጥቀጥና የሱናሚ ማዕበል ከተማዋን መታት። መሬቱም ወደ ጭቃነት ተቀይሮ ከተማዋን መሸከም አቃተው። በአንድ ሌሊት ሁሉም ነገር ተቀየረ። ከተማዋም ከነዋሪዎቿ ከነግርማ ሞገሷና ከሀብቷ ጋር ድንገት ወደ ባህር ውስጥ ሰመጠች። ለ1000 ዓመታት ያህል የሰው ልጆች ይህችን ከተማ እንደ ተረት ተረት ብቻ ሲያወሩላት ይኖሩ ነበር። እንደ አውሮፓውያን አቆጣጠር በ2000 ዓመታት ግን ዓለምን ያስገረመ ዜና ተሰማ። ፈረንሳዊው የውሃ ውስጥ አርኪኦሎጂ ፍራንክ ጊዮድ በግብፅ አቡ ቄሪ የባህር ዳርቻ ስር ለዓመታት ሲፈልግ የነበረውን አስደናቂ ነገር አገኘ። በአሸዋና በጭቃ ተሸፍኖ የነበረ ግዙፍ የድንጋይ ሐውልቶች፣ የወርቅ ሳንቲምና የግዙፍ መርከቦች ፍርስራሾች ታዩ። ይህ ግኝት ተረት ተረት ይመስል የነበረ ታሪክ እውነት ሆኖ አረጋገጠው። ከተማዋ ለ2000 ዓመታት ያህል በባህር ስር በሰላም ተኝታ ነበረ። እስካሁን ድረስ ከ500 በላይ የጥንት መርከቦች፣ ስፍር ቁጥር የሌላቸውና ቅርሶች ከዚህ ስፍራ ተገኝተዋል። የሄራክሊዮን መገኘት አንድ ትልቅ ጥያቄ ያስጭራል። ከተማዋ ስትሰምጥ የነበሩት ሰዎች መጨረሻቸው ምን ይሆን? በባህሩ ጥልቀት ውስጥ ገና ያልታዩ ምን ያህል ሚስጥሮች ይኖሩ ይሆን? የዛሬ ታሪክ ማስታወሻ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ስለዚህ ሰማጭ ከተማ ያላችሁን አስተያየት በኮመንት መስጫ ላይ አሳርፉልኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን የቤተሰብ አባል ይሁኑ። በቀጣዩ በሌላ አስደናቂ ታሪክ እስክንገናኝ ቸር ቆዩን። ታሪክን እናስታውስ፣ እውነትን እንመርምር። ሰላም ቆዩ።